ሰላም ይብዛላችሁ በሞላው ዓለም ላይ ያላችሁ ቅዱሳን አንድ የጸሎት ጥሪ ይዤ መጥቻለሁ። እንደሚታወቁት በደቡብ አፍሪካ ከፍተኛ የሆነ ስደተኛን የሚጠላ መንፈስ ተነስቶ ወሩን በሙሉ እየጸለየን ባለንበት አገር ይህን ወር በሙሉ እየጸለየን ያለ ነው። የዚህ አገር ጠንቋይና የዚህ አገር ሰዎች ጁን 30 ላይ ይህን አገር ለቆ እንዲወጡ ብሎ ቀነቀጠሮ ሰጥቷል። በዚህ ቀን ካልወጡ ከባድ የሆነ ነገር እንደሚደርስ ነው የሚናገሩትና እጅግ የሚገርም ነገር እዩት። እዚህ ጋር እንደሚታዩት በጣም ከባድ ሁኔታ ውስጥ ነው ያሉትና ኢትዮጵያውያን፣ ኤርትራውያን እንደገናም ሌላ ሀገር ዜጎቹም እዚህ ሀገር ያሉት ሁሉ በብዙ ጭንቅ ውስጥ ነው ያሉት። ስለዚህ እየጸለያችሁ ያላችሁት በኢትዮጵያም ከኢትዮጵያም ውጭ ያላችሁ ቅዱሳን አንድ ቀን ነው የቀረችው። አንድ ቀን ቀርታለች። እግዚአብሔር አዋጅን በአዋጅ እንዲሽር 127 ሀገር ላይ የታወጀውን አዋጅ በአንድ ቀን ለውጥ እግዚአብሔር አይሁድን እንደታደገ ኢትዮጵያውያን ስደተኞችና ኤርትራውያን ጌታ እንድታደግ አብረን እንጸልይ። እግዚአብሔር ይሰማናል። አንድ ቀን ቀርታለች። ነገ የምስራች እንሰማለን። አንድም ሰው አይጎዳም። እግዚአብሔር ይታደገናል። በቀጥታ ፕሊዝ ባላችሁበት ሆናችሁ ወደ አምላካችሁ ጩሁ። እግዚአብሔር ይሰማል። በሚቀጥሉ ጊዜያቶች የምስጋና ቪዲዮ ይዘን እንመጣለን። እኔ ፕሮፌት አበበ መርቆስ ነኝ ከሳውዝ አፍሪካ። ተባረኩ። ወዳችኋለሁ። ሻሎም